ዛሬ ታቦት ለሚጀመጣ ባታውቁ ወንድሞች በከበራ መጣት በኩል እግራችሁን እንድታነሱ ትታያላችሁ። እግር ምታነሳ አሻር ቦታ ናት። ዘቅጭ ሊባላችሁ በዝናችሁ ፈየጠጣችሁት የከበራ ስ መላችሁ መድኃኒት ያላችሁት የሰዓት አንተታችሁ ሳፉን መልክ መጥቷል። ያለ መስመር መጥቷል። ሐዋናዊ እንጂ ቤተክርስቲያን ወደ ላሊበላ አካባቢ በምታወጡበት ኖረት በተበረሃ ወደ 1000 በላይ አገልጋዩ አሁን ደሞዝ መከፈለ የውጭ ዶርመት መሰለ በኮራይ ክርስቲያን ተመላሽ ወደ 800 ባለ ደማዝ ነው ባታውቁትም እሳቸው የተመጥሟት ትምህርት ግዴታሽ ናት። እንጂ የ30 ሰው ልብስ የሚያህል ሻሽ መከመር ሊቅ አያሰኝ። ትናንት መጣቅፍታ በግራቻችሁም ትመጣላችሁ። ግራ ያግባነት ያሰኛችሁ ካህን በግራችሁ ስራ የለው። የተወገሰም የተከለከለም ነው። ካህን ለእግዚአብሔርም ዓይን ነው፣ ለሰውም ቀኝ ነው። ጭርስ ግራቻ ጫፋሪ እንጂ ከቅርቦቹ ቦታ ገብቶ መስመር የለው። ይህም ትዕቢት ነው። አለቆት ከበራውም እያዘናችሁ መጠን ተቀበሏል። በውስጥ ስላም እንደነጠጠቀችው ስር ተሰደስ ይወስዳል። አሁን ሁሉ ነገር ተቃቅለም ይወጣል። ዳያሰው ይዘብ ይወላገድበታል። አሁን መሳል ይንገሩና አውቀት ነው። ዝም ብለን ነው የምንጨፍረው። ማህሌት በልቅሶ እንጂ እስቲ ከበራው መጮህ ምንጣ። እስቲ የደስታ ቀለም ንገሩኝ። ዜማው ነው፣ ዱላ ነው፣ ምልክቱ ነው፣ ጥፊ ይዘት ነው፣ መያዝ ነው፣ ጭረት ነው፣ የተወጋው ወይሽሽ ወጣ። እስቲ ንገሩኝ ምልክት ትርጓሜ። ስንዴ በማዶ ይመስላል ገደሉ። እስቲ ፍታ። በዚህ ላይ የለም ተፍረ ማጓዝ ብቻ ነው። አቋቋሙ ሙሻ ነው። ቅኔውን ቢጥር ነው። ዝማሬውን የምስጋናው ማሳረጊያ ነው። መዋሲቱም የሚሄደው መሰናበቻ ነው። የአይጥ ኮቸሮ በልተን የሸተተ ተቀብለን በሰው ተጨንቀን ያገኘነው እንጂ እንደ ሳይንስ እንኳን ፍጥረት በልተን አልቀጸልም። አባቶች ይቅጠሉ። ምነው ዛሬ እሱን በደረት እየገባል ክህነትን ውሃ በዛ አስበልተን ከመረመታሉ ትጫወታለህ። አንድ ሲል ታወዳለህ፣ አንድ መዛን ትመራለህ። በዚያ ደግሞ እንዳልመጣ ልብም ምንድን ከስተታርያም ሲመጣ ሾልኮ ከመውጣት ክህነትንና ዜማን አስቀድሞ ነው ማገኘት። ትልቁ ሀብቱ ዜማ እንጂ የተቀደሙ ክስ እና ትምስሱ ኩስ ነው። እንደ ገበሬስ ቢሆን እንዲያው መሬት ይጠማል፣ በሬ ይለምን፣ ዘር ለምን ይሆናል? ዋይ 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 ዋይ! እንዲያው መቼም በእንጀራ ምክንያት ወንበሩ ዘግታችሁ መጣችሁ። ያሪቶ ወንበራችሁ እንዲ አንድ ሰው በተሰበሰቡ እየታሪገ መሰቡ ከፈት ሄዳችሁ ከሰማይ ስበትል ቁጫርገናችሁ እና የመከራ ነው ቀደሙ የደስታ ታስመስሉት ረሰኑበት ታቦት እናወጣው ለሳስተ ነገር በለምን ለምን እናንተ ዋጮች አለዳችሁ እናንተ ላይ መጨመረ ለመለብ አለቅ ታቦት እናወጣው ለጭፈር ሸሸገዳሜ ለማለት ነው። ምናልባት ወጣቶቹ ደግሞ የምትቆነጽሩት ትቅሳት አሁን ዳሩስ ሲያሸበሽብ የልኳት ነቃው እንዳትወልድ ተረግማ ሞተች። እንደናንተ ያለች አልልጅ ሲሆን ዳዊት እኮ ዳሪ አልዘለመው። ዳዊት እኮ በመንፈስ እንጂ በስጋ አልጨፈረም። አሁን ዳዊት ያቀረበው ምስጋና ነገር ልንገራችሁ። ነፍሰ የነፍስ ዝም ብሎ እንዲህ እየተገላበጠ አይደለም። ያሰው ስለሆኑ ስንቱን እሳት እናጥፈው፣ ስንቱን ችግር እንቅረፈው። ሁሉም ስጦታውን አጥቶ የቁም ሬሳ ሆኖ ነው የሚመላለሰው። እሺ እናንተ ተራላችሁ ተብለው ተሾሙ ሐዋርያት አባታችን